ጤና ይስጥልኝ ህግና ህብረተሰብ ወደተሰኘው የዩቲዩብ ቻናላችን እንኳን በደህና መጡ። በዚህ ቻናል ላይ ውስብስብ የሆኑትን የኢትዮጵያ ህጎችን አዋጆችንና መመሪያዎችን እና የተለያዩ የፍርድ ቤት ውሳኔዎችን ተራ ማህበረሰብ በቀላሉ ሊረዳው በሚችል መልኩ በዚህ ቆይታችን የምናቀርብላችሁ ይሆናል። ዓላማችን የእርስዎን መብት ስራዎትን እና ንግዶን ከህግ ፊት እንዴት ማስከበር እንደሚችሉ ግልጽ መረጃ መስጠት ነው። ለዛሬ ይዘንላችሁ የቀረብነው ጉዳይ ቋሚ የሆኑትን ንብረቶችን በተመለከተ ይሆናል። ቪዲዮውን ከመጀመራችን በፊት ግን እንደዚህ አይነት ጠቃሚ መረጃዎች ሁልጊዜ እንዲደርሱት ቻናሉን ላይክ በማድረግ እንድትከታተሉ እንጋብዛለን። ቀደም ሲል እንዳነሳሁላችሁ ዛሬ የምናቀርብላችሁ የመሬትና የቤት ስም ዝውውርን የሚፈጸምባቸው መንገዶችና የሚያስፈልጉ ነገሮች ምን ምን እንደሆኑ ይሆናል ማለት ነው። የባለቤትነት ወይም የይዞታ ስም ማዘዋወር የሚደረግባቸው በሚከተሉት መንገድ ነው። በሻጭና በገዥ መካከል በሚደረግ የውል ስምምነት ማለት ነው። በስጦታ፣ በቤተሰብ ወይም በግለሰቦች መካከል በሚደረግ ነፃ ስጦታ ማለት ነው። በውርስ፣ በህግ ወይም በኑዛዜ ለወራሾች በሚተላለፍ መንገድ ማለት ነው። ሌላው ደግሞ በፍርድ ቤት ትዕዛዝ ወይም ደግሞ በዕዳው ወይም በሌላ የህግ ክርክር በምክንያት በውርስ፣ በሽያጭና በስጦታ ስም ለማዛወር የሚያስፈልጉ ሂደቶችና መረጃዎች ናቸው ማለት ነው። እነዚህን ከላይ በዝርዝር ያየናቸው የመሬትና የቤት ስም ዝውውርን ለማድረግ ወይም ደግሞ ለመፈጸም የሚያስፈልጉ ሰነዶችን ቀጥሎ እናያለን አንድ በአንድ። አንደኛ በሽያጭ ወይም ደግሞ ሴል። በሽያጭ ወይም በሴል አንድን ንብረት ወይም ደግሞ ቋሚ የሆኑ ንብረቶችን በዝውውር ወይም ደግሞ የስም ዝውውር ለማድረግ የሚያስፈልጉ ነገሮች አንደኛ ዋናው በባለቤትነት ማረጋገጫ ካርታ ኦሪጂናል ታይትል ዲድ፣ በሰነዶች ማረጋገጫ የጸደቀ የሽያጭ ውል፣ የሻጭና የገዢ የታደሰ መታወቂያ፣ ንብረቱ በጋራ ሀብትነት የተመዘገበ ከሆነ የትዳር ጓደኞች ስምምነት፣ ከእገዳ ነፃ መሆኑን የሚገልጽ ማስረጃ፣ የግብር ደረሰኝና መጨረሻም ደግሞ ምስክሮች ናቸው ማለት ነው። ሁለተኛ ደግሞ የምንመለከተው በውርስ ምክንያት የመሬትና የቤት ስም ዝውውር የሚፈጸምባቸውን መንገድ ነው ማለት ነው። አንዱ መንገድ ሲሆን ውርስ የሚፈጽመው ባለቤቱ በህይወት በሌለበት ወቅት ሲሆን ህጋዊ ወራሽነት ማረጋገጥ ቀዳሚው ተግባር ነው። ህጋዊ ወራሽነትን ማረጋገጥ ቀዳሚ ተግባር ቢሆንም አስፈላጊ ሰነዶች እንደሚከተሉት ናቸው ማለት ነው። አንደኛ የሟች ባለቤትነት ማረጋገጫ ካርታ መኖር አለበት። ቀጥሎ የሟች የሞት ምስክር ወረቀት፣ ቀጥሎ ከፍርድ ቤት የተሰጠ ህጋዊ ወራሽነት ማረጋገጫ ወይም ደግሞ ሄርሺፕ ሰርቲፊኬት፣ ቀጥሎ ደግሞ ወራሾች ንብረቱን ለመከፋፈል ከተስማሙ በሰነዶች ማረጋገጫ የጸደቀ የውርስ ክፍፍል ስምምነት ያስፈልጋል። ወይም ደግሞ የወራሾች የታደሰ መታወቂያ ማለት ነው። ስለዚህ ከላይ በዝርዝር ያየናቸው አንድ ቋሚ ንብረት ወይም ደግሞ የመሬት ወይም ቤት የስም ዝውውር ለመፈጸም በተለይም በውርስ በሚሆንበት ጊዜ የሚያስፈልጉ መረጃዎች ናቸው ማለት ነው። ሶስተኛ ደግሞ በስጦታ ወይም ደግሞ ጊፍት ነው ማለት ነው። በስጦታ የመሬትና ቤት ስም ዝውውር በሚፈጸምበት ጊዜ የሚያስፈልጉ መረጃዎች እንደሚከተለው እናቀርባለን። እነዛም ዋናው የባለቤትነት ማረጋገጫ ካርታ፣ በሰነዶች ማረጋገጫ የጸደቀ የስጦታ ውል፣ የሰጪና የተቀባይ የታደሰ መታወቂያ፣ የጋራ ሀብት ከሆነ የትዳር ጓደኛ ስምምነት ናቸው ማለት ነው። ይሄ መረጃ ተቀነባብሮ የቀረበው ተሻሻለው የከተማ መሬት ይዞታ ማረጋገጥና ምዝገባ መመሪያ ቁጥር 61/2010 መሰረት በማድረጉ ማለት ነው። ስለዚህ አንድን ንብረት ወይም ደግሞ አንድን መሬትና የቤት ስም ዝውውርን ለማካሄድ ከላይ በዝርዝር ያየናቸው ሰነዶች አስፈላጊ ናቸው ማለት ነው። ስለዚህ ከነዚህ ሰነዶች አንዱ ቢጎድል እንኳን ዝውውር ቢካሄድም በኋላ ላይ
አንዱ ወገን ንብረቱን መሬቱን ወይም ቤቱን ተጠቅሞ እየተገለገለበት የሚገኝ ቢሆን እንኳን ክርክር ሊያስነሳ ይችላል ማለት ነው። ስለዚህ እነዚህ ክርክሮች እንዳይነሱ የመሬት ወይም የቤት ሙሉ የስም ዝውውር ተፈጽሟል ለመባል ከላይ በዝርዝር ባየናቸው ማለትም በሽያጭ ሲሆን፣ በውርስ ሲሆን፣ በስጦታና ማለትም በስጦታ ሲሆኑ እነዚህ ሶስቱም መንገዶች በስም ዝውውር ሲደረግ ከላይ በዝርዝር ያየናቸው ሰነዶች ስለመሟላታቸው ማወቅ ያስፈልጋል ማለት ነው።